ይሄን ህዝብ ከሌላው ህዝብ በተለየ ሁኔታ በባህል የበለጸገ እንዲሆን ባህሉን የሚወድ እንዲሆን እስካሁንም ድረስ በአደባባይ ብንለብሳቸው ልናጌጥባቸው ልንኮራባቸው የምንችሉ የአለባበስ፣ የጋብቻ፣ የለቅሶ ባህላዊ የፀጉር አሰራር፣ የመዋቢያ፣ የቦለቅያ ሁሉም የመዋቢያ ሂደቶቻችንን ሁሉ አሳድገን ዩኒኮርን እንድንታይ የረዱ ነገሮች ናቸው። ከሞላ ጎደል እዚህ ከጀርባ የምታዩቸው የራያ ህዝቦች በተለያየ አጋጣሚ የሚያጌጡባቸው ውበታቸውን የሚጠብቁባቸው በትንሹ ለምስል ያክል ያስቀመጥኳቸው ናቸው። እንግዲህ በዚህ የታሪክ ሂደት ውስጥ የራያ ህዝብ የራሱ የጋብቻ ስነ ስርዓቶች አሉት። ሃይማኖታዊ ጋብቻ አለ፣ ባህላዊ ጋብቻ አለ፣ የጠለፋ ጋብቻ አለ፣ እጣን ግባ የሚባል አሁን የማናያቸው ጋብቻዎች አሉ። የለቅሶና የሀዘን ስርዓቶች አሉ። የግጭት አፈታት ሂደቶቻችን፣ የእርቅ ስነ ስርዓቶቻችን እንዳጋጣሚ ሆኖ ከፊት ለፊት የዘወልድ አባቶች አሉ። በዚህ የግጭት አፈታት ሂደት ውስጥ ዘወልድ፣ ስንየሰገድ፣ መዛርድ፣ ክፍሎ የሚባሉ በወንዝ የሚወከሉ የወንዝ አባቶች የሚያስታርቁባቸው ደም የሚያደርጉባቸው የጋብቻ ስነ ስርዓቶች የግጭት አፈታት ስርዓቶች አሉ። የጀግንነት መገለጫዎች ሆኑ አሁን የሌሉ የጠፉ እንደ ጋዝ እንደ አዳል ዘመቻ አይነት ወያኔ የሚባል በወንዝ ዳርቻ አካባቢ የራያ ወጣቶች የሚፈታተኑበት ፍልሚያ የነበረበት ነው። እንግዲህ ወያኔ የሚለውን ቃል አሁን ስትሰሙት ለሌሎች ህዝቦች የተሰጠ የጀግንነት መግለጫ እንዳይመስላችሁ። ወያኔ ከዘመናት በፊት በራያ ወንዝ ዳርቻና ዳርቻ የሚገኙ ህዝቦች፣ የሚገኙ ወጣቶች፣ የሚገኙ እርጋቶች የያዙትን የጦር መሳሪያ የያዙትን ማንኛውም አይነት መሳሪያ ይዘው የሚፈታተኑበትና ከተፈተኑ በኋላ ወደ አዳል ወደ ጋዝ የሚዘምቱበት የጨዋታ አይነት እንደነበር የታሪክ መዛግብት ይነግሩናል። የባህል መድኃኒቶችንም ስናይ ቅጠል በጥሰው ወጌሾች በተደጋጋሚ ባሳለፍናቸው ዘመናቶች በሽታን ሲያክሙ የኖሩ አባቶች አሉ። የአምልኮ ስርዓቶች አሉ። የቱፍታው፣ የወዳጃው፣ የእርፎ መረባው እንዲሁም የመሳሰሉት ከክርስትናና ከእስልምና ጎን ለጎን የሚሄዱ የአምልኮ ስርዓቶች አሉ። የአለባበሳችን፣ የአመጋገባችን፣ አጋጌጣችን፣ የቤት አሰራራችን፣ የከብት ማርባቱ፣ በዓላት አከባበሩ ሁሉ ወዘተ የእነዚህ ህዝቦች ሀብቶች ናቸው። ከእነዚህ መካከል ዛሬ የምናከብረው የአሸንድዬ ሶለል ባህላዊ ክዋኔ አለ። ቀደም ጓደኛዬ በዝርዝር ፈተናዎች፣ ተግዳሮቶቹ በተደጋጋሚ ስለሚታዩት ፈተናዎችና የመፍትሄ አቅጣጫዎች የተወሰነ አስቀምጦልን ሂዷል። አሁን እኔ ልነግራችሁ የምችለው ቅድም ካያችሁት ትዕይንት የተሻለ አይደለም፣ ግን ለመጠቆም ያክል እንዴት ይከወናል፣ በዓሉ እንዴት ይከበራል የሚለው የተወሰነ ነገር ብዬ ውይይቴን ጨርሰለው አወያዮች እመራለሁ። የአሸንድዬ ሶለል በዓል የፍልሰታ ለማርያምን ጾም መጠናቀቅ ተከትሎ ከነሐሴ 16 ጀምሮ እንደሚከበር ይታወቃል። ይህንን በዓል በተለያዩ ቦታዎች በተለያየ ስያሜ ይታወቃል። ቅድምም መግቢያ ላይ እንደተባለው ይህ በዓል በተለያዩ ህዝቦች በተለያየ ክዋኔ በተለያየ ስም ይጠራል። ለምሳሌ በራያ ሶለል ይባላል። በላስታና ላሊበላ አካባቢ አሸንድዬ ይባላል። በትግራይ በተለያዩ አካባቢዎች አሸንዳ፣ አይንዋሪ፣ ማሪዋ እየተባለ እስከ አዲግራት ድረስ ይከበራል። መዛግብት እንደሚናገሩት በዋግ ሰቆጥ አካባቢ ሻደይ ተብሎ ይጠራል። በተመሳሳይ ይዘት በጎጃም አካባቢ በተመሳሳይ ወር የዓመቱ መጠናቀቅና የአዲሱን ዓመት መምጣት ተከትሎ እንግጫ ነቀላ የሚባል ተመሳሳይነት ያለው ባህል የሚያከብሩ ህዝቦች አሉ። በተመሳሳይነትም በደቡብ ጉራጌ አካባቢ ክርፎ የሚባል እንዲሁ ልጃገረዶች የሚያከብሩት የነፃነት በዓል አለ። እንዲሁም በተመሳሳይ በሰሜን ጎንደርና በደቡብ ኤርትራ አካባቢ በይዘቱ የሚመሳሰል የልጃገረዶች በዓል በተመሳሳይ ወቅት ይከበራል። የበዓሉ አተገባበር በአንዳንድ አካባቢ በቤተ ክርስቲያን አካባቢ ይጀምራል። በአንዳንድ አካባቢ ደግሞ በእድሜ የገፉ ታዋቂ ሰዎች ቤት ይጀምራል። የበዓሉ ቅድመ ስርዓቶች አሉ። በዓሉ ከመድረሱ በፊት ልጃገረዶች ሚዜ ይመርጣሉ፣ አለቃ ይመርጣሉ፣ አልባሳቶቻቸውን መዋቢያቸውን ያዘጋጃሉ። ልጃገረዶች በቅድመ ዝግጅት ላይ ነው አሁን የምታዩት ምስል። ከዛም በኋላ ወንድሞቻቸው ወደ ወንዝ ዳር ወደ በረሃ ሄደው የአሸንዳውን ቅጠል ቆርጠውላቸው እንዲያመጡ ያደርጉና በአንድ ሚዜ ውስጥ ከ15 እስከ 20 ለሚደርሱ ልጃገረዶች ቡድን ሰርተው ከመካከላቸው በእድሜ ትንሽ የሚሻለውን በንቃት የሚሻለውን አለቃና
ስጦታ ተረካቢ አድርገው በመምረጥ በዓሉ እስኪደርስ በጉጉት ይጠብቃሉ። ይሄ አሸንዳ ቅጠል በማዘጋጀት በዓሉ ከመድረሱ በፊት ሴቶች ወገባቸው ላይ የሚታጠቁትን አሸንዳ ሲያዘጋጁ ነው የሚያሳየው። ልጃገረዶች ወደሚሄዱበት ቤት አካባቢ ሲደርሱ እንግዲህ በዓሉ ከጀመረ በኋላ ሆብለን መጣን ሆብለን እያሉ በዓሉን ይጀምራሉ። ወደ ፈለጉት ቤት ሲደርሱ ደግሞ አስገባን በረኛው እንዳይበላ ዳኛው እያሉ ቤት ያስከፍታሉ። በኋላ በሩ ይከፈታል። ዳኛ የሚሉት እንግዲህ ምናልባት የቤቱ ጠባቂ ውሻ ሲሆን እሱ የቤት ዳኛ ነው ይያዝልን ለማለት ያክል ነው። ልጃገረዶች ወደ ቤቱ ግቢ ከገቡ በኋላ የሚከወኑ ተግባራቶች የሚሏቸው በዜማዎቻቸው ቅድም ያላቸዋቸውን ስነ ቃሎችን ይላሉ። ሶለል እያሉ ይሄ ማነው አዳራሽ የማነው ጓሮ የሜቴ ነው የሴት ወይዘሮ ይህ አዳራሽ የማነው አዳራሽ የጌታዬ ነው የነጭ ለባሽ ሶለል እያሉ የተለያዩ ስነ ቃሎችን ባለቤቱን ማወራዋን አባወራዋን እያወደሱ ወደ ቤት ይገባሉ። ከዛ በኋላ ደግሞ ልጃገረዶች ከተሰጡ በኋላ የሚከውኑ ስነ ቃል አለ። ከተሰጡ በኋላ የተሰጡትን ድፎ ዳቦ ወይም ገንዘብ ተቀብለው ከቤት አይወጡም። አመስግነው ዓመት እንዲያደርሳቸው በጤና በክብር በሰላም የቤቱ ባለቤት እንዲደርስ መርቀው ነው የሚወጡት። ከብረው ይቆዩም ከብረው በዓመት ወንድ ልጅ ወልደው ከጋጡ እምቦሳ አስረው 30 ጥጆች አስረው 3 አዳራሽ ቤት ሰርተው እያሉ ያሞግሳሉ። ይሄና የተለያዩ ስነ ቃሎች አሉ። የቤቱ ባለቤት ለመስጠት ሲዘገይባቸው በራ ልከፈትላቸው ሲል የተለያዩ ስነ ቃሎችን እያወጡ እየዘፈኑ ዘፈናቸውን ዜማቸውን ሳያቋርጡ ቤት እንዲከፈትላቸው ስጦታው ቶሎ እንዲሰጣቸው ያደርጋሉ። የሶለል ቀጠሮ የለውም ስጡን እንሂድ ያለውን እያሉ ስነ ቃሎችን እያወጡ እየዘመሩ ይላሉ። አንዱ ቤት ጨርሰው ወደ ሌላ ቤት ሲሸጋገሩ በተለያየ ስንኞች በዓሉን እንደሚከተለውን ያደርጉታል። ቅድም